የቀይ ባህርን ጂኦፖለቲካዊ ለውጥ ተከትሎ ኢትዮጵያና ጅቡቲ በዶራሌ ወደብ ላይ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ጅቡቲ የኢትዮጵያ ዋና የባህር በር በሆነው ዶራሌ ወደብ ላይ ያለውን የስራ አፈጻጸም ለማሻሻል ትብብራቸውን ይበልጥ ለማጠናከር መስማማታቸውን አስታውቋል። ስምምነቱ የተደረገው የጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉና የዶራሌ ዋና ስራ አስፈጻሚ አብዱላሂ ትላንትና የካቲት 19 ቀን 2018 ዓ.ም ባደረጉት ውይይት መሆኑ ተገልጿል። እንደ አምባሳደር ለገሰ ቱሉ ገለጻ በወቅቱም ኢትዮጵያና ጅቡቲ መካከል ያለው ስትራቴጂካዊ ግንኙነት ያለውን ቀጠናዊ ፋይዳ የጠቀሱ ሲሆን የጅቡቲ መንግስት የግንኙነቱን ወደ ላቀ ደረጃ ለማሳደግ ያሳየው ቁርጠኝነት ምስጋናን አቅርበዋል። አምባሳደሩ አክለውም የወደቡ አስተዳደር አሰራሮችን ለማቀላጠፍ ኢትዮጵያ እቃዎችን ለሚሰጠው አገልግሎት ቁልፍ ያፈጻጸም አመልካቾችን ተግባራዊ ለማድረግ ምቹ ሁኔታ መፍጠሩን ገልጿል። ሁለቱ ወገኖች የወደቡን አፈጻጸም ይበልጥ ለማሻሻልና ለቀጠናዊ ትስስር ከፍተኛ አስተዋጽኦ እንዲያበረክት ትብብር ለማድረግም መስማማታቸውን አክለዋል። በህዝብ ብዛት አፍሪካ ሁለተኛ የሆነችው ኢትዮጵያ እጅግ በጣም ከፍተኛ የሆነውን የውጭ ንግዷን የምታከናውነው በጅቡቲ በኩል ነው። የውጭ ጉዳይ ኢንስቲትዩት መረጃ እንደሚያመለክተው ከ1991 ዓ.ም የኢትዮጵያ የኤርትራ ጦርነት ወዲህ ኢትዮጵያ 95% የሚሆነውን የውጭ ንግዷን በጅቡቲ በኩል ታከናውናለች። እንደ ፖርት ሱዳንና ኬንያ ላሙ ወደብ ያሉ አማራጮችም አልፎ አልፎ ብቻ ጥቅም ላይ ይውላሉ ተብሏል። በ2017 ዓ.ም ብቻ ጅቡቲ በኩል የተስተናገደው የኢትዮጵያ የውጭ ግንኙነት ጭነት 99.8 ሚሊዮን ቶን የደረሰ ሲሆን የወደብ አገልግሎቱ ከጅቡቲ አጠቃላይ ብሔራዊ ገቢ 80% እንደሚሸፍን ይገመታል። ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የሚገመት የወደብ ኪራይን የምትከፍል ሲሆን ይህም በ2017 ዓ.ም ከሚገመተው 5.3 ቢሊዮን ዶላር የኤክስፖርት ገቢ ሲነጻጸር እንደ ሶስተኛ ገደማ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም እነዚህን አገልግሎቶች የሚወጣውን የገንዘብ የ3 ዓመቱን እንደ ታላቁ ህዳሴ ግድብ ሊገነባ ይችላል ሲሉም መናገራቸው ይታወሳል። ይህ የኢትዮጵያና የጅቡቲ የታደሰ ግንኙነት የሚመጣው አውሮፓ፣ መካከለኛው ምስራቅና እስያና ምስራቅ አፍሪካን የሚያገናኘው እጅግ አስፈላጊ የባህር መስመር ቀይ ባህርና በባብ ኤል ማንደብ የባህር መስመር ዙሪያ ያለው የጂኦፖለቲካዊ ፉክክርን ለማጠናከር በታቀደበት ወቅት ነው። በርካታ ሪፖርቶች እንደሚያመለክቱት ባለፈው ታህሳስ 2018 ዓ.ም ግብጽ በኤርትራ የሚገኘውን የአሰብ ወደብና የጅቡቲ ዶራሌ ወደብ ለማዘመን ስምምነት ላይ ደርሳለች። ስምምነቱ የወደቦቹን የመያዝ አቅም ለማሳደግ የጦር መርከቦችን ማረፊያዎችን መገንባትና ጥቂት ግን ግንባር ቀደም የሆኑ ወታደራዊ አባላትን ሊያስተናግዱ የሚችሉ ተቋማትን ማቋቋም ያካተተ ሲሆን ሁለቱ ወደቦች በባብ አልማደብ መስመር ቅርብ መሆናቸውን ስትራቴጂካዊ ዋጋቸውን ከፍ ያደርገዋል። ኤርትራንና ጅቡቲን የምታስጓስነው ነገር ግን የባህር በር የሌላት ኢትዮጵያ የጎረቤት አገራትን ዋነኛ የባህር በር መውጫ የቀይ ባህር ግዛታዊ ወይም ወታደራዊ የበላይነትን ለማስመር የሚያደርጉትን ጥረት መቃወም ጀምራለች። ግብጽና ጅቡቲ መካከል የተደረገውን ስምምነት ኢትዮጵያ ከዶራሌ የሚገኘውን የመንገድ መሰረተ ልማቶችን ማሻሻል የሚያካትት ሲሆን ይህም አዲስ አበባ ወደቡ ላይ ያላትን ጥገኝነት ይበልጥ ያሳድገዋል። በቅርቡ የግብጽ ምክትል ጠቅላይ ሚኒስትርና የኢትዮጵያ የኢንዱስትሪ ሚኒስቴር በጅቡቲ ባደረጉት ይፋዊ ጉብኝት በባህር ትራንስፖርት፣ በሎጂስቲክ ቀጠናዎች፣ ታዳሽ ኃይልና በወደብ ልማት ላይ ትልቅ የትብብር ስምምነቶች እንዲፈረሙ አድርገዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም